ዛሬ እንግዲህ እህታችን ሊዲያ እግዚአብሔር የሰጣትን የመጀመሪያ ልጇን ወልዳለች። ዛሬ የሷ የዝማሬ ምርቃት ነው። እስኪ እንኳን ጌታ ረዳሽ በሏት። እንግዲህ ታውቃላችሁ እዚህ ቤት እግዚአብሔር መልእክት አምጥቷል። ምን የሚል እዚሁ ህዝብ መሃል የጀመርሽውን መዝሙርሽን እናስመርቅልሻለን። ዛሬ የሷ የዝማሬ ምርቃት ነው። ስለዚህ እህታችን ሊዲያ እንኳን ጌታ በሰላም ገላገለሽ። አይምሰላችሁ ይሄ ገላገለሽ ማለት ዝማሬ የሰው ዝማሬ መዘመር ቀላል ነው። የተዘጋጀን ማብላትና መብላት አይከብድም፣ ማዘጋጀት ግን ይከብዳል። ይሄንን መዝሙር ስትቀበል ስንት ጦርነት እንደተነሳባት እሷ ታውቃለች። በስንት ሰልፍ እንዳመጣችሁ፣ በስንት ውጊያ እንዳመጣችሁ፣ ስንት ውጊያዎችና ማንገዳገዶች እንደደረሰባት እራሷ ታውቃለች። እኛ ስንዘምረው ቀላል ነው፣ በጣም ቀላል ነው አይደል? ያቁታል እንዴት እንዳመጡት። እንኳን እግዚአብሔር ገላገለሽ። በጣም ብዙ ዝማሬዎች ስላሏት ዛሬ እንደ ቤተክርስቲያናችን የመጀመሪያውን የመዝሙር ምርቃቷን ስታረግ እንባርካታለን፣ እንጸልይላታለን። እንግዲህ ታውቃላችሁ እዚህ መድረክ ላይ ብዙ ዘማሪዎች ወጥተው ዘምረው እዚህ የሉ ሸኝተናቸዋል። እስኪ ሚያቀ እዚህ መድረክ ላይ ወጥተው ዘምረው ሸኝተናቸዋል። አሁን እሷን አንሸኛትም፣ ትንሽ ሻሸመኔ እናሻታለን። ከጥቂት ወር በኋላ ግን አትኖርም። ከኔ ጋር የተገናኘችው በእግዚአብሔር ድምጽ ነው። እዚህ መድረክ ላይ እግዚአብሔር ተናገረኝ። ዝማሬ ሰርታ አሳትማ አንዳንድ መገፋቶች መተውባት የት ላስመርቅ መዝሙሬን ብላ ቁጭ እንዳለች እግዚአብሔር ተናገራት። እንደዛ ነው አይደል? ሄዱ እስኪ እግዚአብሔር ምንድነው ያለሽ? ብዙ ሰዎች ያውቁኛል። እኔ ብዙ ቦታ ነው የምታውቀው። እንግዲህ ሻሸመኔ ላይ እንጃ ብዙ ሰው ያውቀኛል ብዬ ነው የምገምተውና በጣም ትልቅ መገፋት ደረሰኝ። በዛ መካከል እኔ የአይዛብ ቤተሰብ ልጅ ነኝ። በእኛ ቤተሰብ እስከ ዛሬ ድረስ የሚመለክ እንጨት በቆሙ የደረቀ እንጨት ነበረ። በቆሙ ደርቆ ግን መስዋዕት የሚቀበል ብዙ ውጊያ ውስጥ ሆኜ ነው ጌታን ሳገለግል የነበርኩት። አሁን ግን እግዚአብሔር ይመስገን ሃሌሉያ። እና እግዚአብሔር በጣም ተስፋ ቆርጬ እያለቀስኩኝ እያለው እንደውም ቸርች እኔ አልሄድም ካሁን በኋላ፣ ምክንያቱም እግዚአብሔር እኔ አገልግዬ ጥሎኛል፣ ለሰዎች አንደበት አሳልፎ ሰጥቶኛል። ማንም እንደመጣ እንድረግጠኝ እግዚአብሔር አሳልፎ ሰጣኝ። ለምን ዝም አለኝ ጌታ? ስለዚህ ጌታን ማገልገል ቢቀርብኝ ይሻላል የሚል ተስፋ በመቁረጥ ውስጥ ሆኜ እዚህ ጋር መጥቼ አንዷ ጓደኛዬ ናት እንደውም በግድ ነው ይዘውኝ እዛን ቀን የመጡት። መጣውኝና እዛች ጋር ቁጭ ብዬ ያለው ብዙ ሰውን ማሚ ታገለግላለች። በር ላይ የደረስኩ እንደዚህ እግዚአብሔር እውነት አንተ ቀብተኝ መርጠህ ከሆነ እኔን በማሚ ቆመ ከተናገርከኝ እውነት እኔ አንተን በማገልገል ቀጥላለሁ። ዛሬ ሳትናገር ከሸኛኸኝ ግን እኔ አላገለግልም ከእጅ ልወጣ ነው አልኩት። በነገራችን ላይ እኔ በወጣም ለእግዚአብሔር ብዙ ልጆች አሉት። ኢየሱስ ጌታ ነው። እኔ ነኝ እንጂ የምጎዳው ጌታ አይጎዳም። ክብር ለኢየሱስ ይሁን። ከዛም በቃ በጣም እንደዛ እየሆንኩ መጣሁ። እዛች ጋር ቁጭ ብዬ ነበረ። ማሚ ብዙ ሰዎችን እያገለገለች አልፋኝ ትሄዳለች። የተሰበከው ቃል ለኔ ነው። በነገራችን ላይ እዚህ ጋር መተን ቃል ስንሰማ ቃሉ ራሱ የራሳችን ነው። አልተናገረኝም ጌታ ነክቶ አልተናገረኝም ማለት አንችልም። ቃሉ ራሱ ህይወታችን ነው የሚመለከተውና በጣም ስለኔ ነው በቃ የተሰበከው። በቃሉ እንትን ብያለሁ፣ ግን ለምን በማሚ ቆሞ ጌታ አያወራኝም ያልኩት ቆሜ እያለሁ ድንገት መጣችና አንቺ ተነሽ እስቲ ያለችኝ። ጌታ ወይ አየኸኝ አልኩት። በቃ ምንም ሳይነገረኝ ገና ጌታ ወይ አየኸኝ አልኩት። ከዛን ማሚ እንደዚህ አለች፣ እግዚአብሔር ያገለገሉትን ተጠቅሞ የሚጥል አምላክ የለንም። እና በጣም በቃ አዘነ ልቤ። ይሄ መዝሙር ከተሰራ ቆይቷል። ብዙ ዋጋ መክፈል ውስጥ አንድ መጀመሪያ ስቱዲዮ ገባው፣ ተሰራ፣ አበላሽተው ሰጡኝ 27,000 ብር። እኔ ባለኝ በራሴ አቅም እንግዲህ አስቡኝና 27,000 ብር ድረስ አውጥቼ አሰርቼ መዝሙሩን አበላሽተው ሳምፕል ሰጡኝ። እግዚአብሔር ወይ ምንድነው ብዬ ቁጭ አልኩኝ። ከዛን እንደገና ያንን ሁሉ ቻሌንጅ አልፌ በዛ መከል ያለው እዚህ ጋር አስነሳችኝና ማሚ ያገለገለችኝ። እንዲህ አለችኝ፣ ስም ማጥፋት እኮ አለ፣ ነገር ግን አልፎ ሲረግጦ ያማል። እኔ አልፎ የረገጡኝ ሰው ነኝ በእውነት። በሌለውበት አለች ተባልኩ፣ ያልበላሁትን በለች ተባልኩ፣ ያልተገኘውበት ተገኘች ተባልኩ ነኝ። ግን እግዚአብሔር ስም አዳሽ ነው። ነት እንደኔ ስማችሁ የጠፋችሁ ሰዎች ካላችሁ እኔ አላቅም፣ ግን እግዚአብሔር ስም አዳሽ ነው። እግዚአብሔርን የምትፈራ ከሆነ በእግዚአብሔር እግር ስር የምትመላለስ ከሆነ ትነቀፋለህ። እንደፈለገ የሚሆነውን የሚነካ የለም። ሰው ተስማምቶ ነው የሚኖረው።
ግን ለእግዚአብሔር ስንል አንገት ከደፋን ብዙ መረገጥ አለ። ብዙ ተረገጥኩኝ፣ ብዙ ማለት ነው። ብዙ ነው የተረገጥኩት እኔ እና ባለፍኩበት ምዕራፍ ሁሉ ነው ካለ ስሜ ስም የምሰጠኝ። ከዛም በቃ ተስፋ ቆርጫለሁ። እግዚአብሔር በሱ አልፎ ተናገረኝ። ምንድነው አዘጋጅተሽ እያለቀሽበት ያለሽ ጉዳይ አለው ስል ማሚ መዝሙር አለኝ፣ የጨረስኩት መዝሙር አለኝ። ለማስመረቅ ጥያቄ በማገለግልበት ቸርች አቅርቤ አንቀበልም አሉኝ። ከዛም በቃ ተስፋ በመቁረጥ ውስጥ ነኝ። እኔ አስመርቃለሁ አለች። እግዚአብሔር ሰው አለው። ቆይ እስኪ ያጨበጨበ ሰው እስኪ ያጨበጨበ።